እናንተ የዛሬ ቪዲዮ አይታችሁታል? ልዑልዬ እንዴት አድርጎ ፍቅር ሲያያት የነበረ እያለ ነበር ሲያያት የነበረው ማለት ነውና አስባችሁታል? በዚህ እድሜው እንደዚህ የሩትዬን ጠላቶችን ያወቀ ያደገ ቀን ደግሞ እንዴት አድርጎ እንደሚቀጣቸው እኔ ማየት ፈልጋለሁ። ፈጣሪ ለዛ ቀን ያደርሰኝ ማለት ነውና እንዴት ሲያያቸው እንደነበረ ማለት ነውና ሩትዬ እናቱ እንደሆነች ለሱ ስንት ዋጋ እየከፈለች እንደሆነ በደንብ አድርጎ እያየ ነውና የኔ አባት በዚህ እድሜ እንደዚህ በቃ አባቱ ምን አይነት አባት እንደሆነ በየጊዜው አዳዲስ ሰዎችን ወስዶ እያስተዋወቀ አዳዲስ ሰዎችን ወስዶ እንትን እያስባለ ልጁ ሌላ ነገር እንደሱ እንዲያርግ ነበር መሰለኝ የሚፈልገው ማለት ነው። እንደሱ ልክስክስ ሆኖ እንደሱ ለሴት ልጅ ክብር የሌለው እንደ እናት እንደሌለው ከእህት እንደሌለው ከሴት እንዳልተፈጠረ እንደዚህ ሴት ልጅ እንዲጫወት ነው መሰለኝ የሚፈልገው። ለዛ ነው እንደዚህ እያደረገ ያለውና ዛሬ እንግዲህ ሩትዬ ሳትፈቅዳት ነው ሩትዬ ሳታየው ነው ከቤት ይዞ የወጣው ይሄ ጀዝባ የሆነ ሰውዬ ማለት ነው። ሰላም ቤተሰቦቼ እንዴት ናችሁልኝ? እንዴት ቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሆኑ። ዛሬ እንግዲህ ያው አብርሃም ትናንትና ባለው መሰረት አዲስ ሰው አስተዋውቅሻለሁ ብሏት ነበር ለፍቅር እና ባለው መሰረት እንግዲህ ልዑልዬን እናቱ ሳታይ ከቤት ይዞ ወጥቶ ስልክ ስደውልለት አያነሳም። ስልኩ ሳይለንት ነው ብሎ ገና ሌላ አክት ስራ ላይ ጀዝባ የሆነ ሰውዬ ማለት ነው። ሲጀመር የእሷ ልጅ ማነክና ምንድነክና እያነሳ አንተ አባት ነው። አሁን ማስረገዝ አባትነት ነው እንዴ? አስረገዝክ እንጂ እኮ አንተ ምንም እኮ የአባት እንትን እኮ አልተወጣም አይደል እንዴ? ስለዚህ አንተ አባት አይደለም። በቃ ገባክ? መብትም የለም በልዑል ላይ ማለት ነው። ድንጋይ ራስ ምን አይነት ነው? በእናታችሁ ለምንም ይሄ የሆነ ዶማ አይነት ጭንቅላት ይዞ እዚህ ይጣጣብኛል አቦ